ይህ በህልም ወይም በሆሊውድ ፊልም ላይ የሚታይ ምስል አይደለም። በማርስ ወይም በሌላ ሚስጥራዊ ፕላኔት ላይ የተንሳፈፋችሁ ያለ ያህል ምናባችሁን ከእውነታ ጋር የሚያዋህድ ድንቅ ማስተርፒስ። ከምድር ስበት ሙሉ በሙሉ ወጣችሁ ተፈጥሮ በፊታችሁ ላይ እንደ ሲኒማ ስክሪን ስትቀያየር ያስቡት። በመጀመሪያ ማየት ብቻ ሳይሆን የአርባ ምንጭን ድብቅ የተፈጥሮ እምቅ ሀብት በ7D እና በ9D ዓለም ውስጥ መኖር ትጀምራላችሁ። በመቀጠልም ጥበብና ቴክኖሎጂ ተጋብተው ነፍሱን እርጥበቱንና የምድሪቱን እውነተኛ ትንፋሽ በስጋችሁ እንድትለማመድ ያደርጋችኋል። ጠዋት ስትነቁ መስኮቶ እይታ በአባያ ሐይቅ ውበት ይጀምራል። ምሳ ሰዓት ላይ ሳይንቀሳቀሱ የተቀመጡበት ክፍል ራሱ ቀስ እያለ በመዞር የጫማው ሐይቅንና የአዞ ገበያን ቁልቁል ያሳዩታል። ማታ ደግሞ እግዚአብሔር ድልድይን የተፈጥሮ ተአምር በአይኖ ስር ይጋረጣል። ይህ የቅዠት ዓለም የሚመስለው ተሽከርካሪው ሪዞርት እዚህ እኛው ዘንድ በአረንጓዴዋ የአርባ ምንጭ ምድር ላይ የተገነባው በኢትዮጵያ ታሪክ የመጀመሪያ የሆነውና ራሱን የሚያሽከረክረው ዘመናዊ ኮንፈረንስ ሪዞርት ነው። ለመሆኑ ይህ በኢንጂነሪንግ ጥበብ ዓለምን ያስደመመ 360 ዲግሪ የሚሽከረከር ድንቅ ህንፃ ለኢትዮጵያ ይዞ መጥቷል? ለምንስ ነው የአፍሪካ አዲስ የቱሪዝምና የፖለቲካ ማዕከል ይሆናል የሚባለው? እስከ መጨረሻው አብራችሁን ቆዩ። አስገራሚውን እውነታ አብረን እንፈትሻለን። ይህ ሪዞርት ተራ የቅንጦት ማረፊያ አይደለም፣ የጥበብና የቴክኖሎጂ መገናኛ እንጂ። በዓለማችን ላይ እንደ ዱባይ ወይም ሲንጋፖር ባሉ እጅግ በበለጸጉ ከተሞች ላይ ብቻ የምናያቸው ተንቀሳቃሽና ተዘዋዋሪ የህንፃ ጥበቦች ዛሬ በደቡብ ኢትዮጵያ ለምለም ተፈጥሮ መሃል ቆመዋል። ይህ በአፍሪካም ሆነ በዓለም አቀፍ ደረጃ በአይነቱ እጅግ በጣም ጥቂት ከሚባሉ ምህንድስናዎች አንዱ ነው። ታዲያ ይህ ተአምር ለሀገራችን ኢኮኖሚ ምን ትርጉም አለው? መልሱ ቀላል ነው። እስካሁን የዓለም አቀፍ ስብሰባዎች ማዕከልነታችን አዲስ አበባ ላይ ብቻ የተገደበ ነበር። ይህ ሪዞርት ግን ታላላቅ የዓለም ድርጅቶችን፣ የተባበሩት መንግስታትንና የአፍሪካ ህብረት ስብሰባዎችን ከተጨናነቀችው ዋና ከተማ ውጪ ወደ ተፈጥሮ ገነትነት ይስባቸዋል። የተለየና አስገራሚ ነገር የሚፈልጉ ባለሀብቶችና ቱሪስቶች ወደ ሀገራችን በብዛት እንዲፈሱ በማድረግ የውጭ ምንዛሬ እጥረትን በከፍተኛ ደረጃ የሚቀርፍ የኢኮኖሚ ሞተር ይሆናል። ለአካባቢ ወጣቶች ዘመናዊ የሥራ ዕድል ከመፍጠሩም በላይ የአርባ ምንጭንና የደቡብን የንግድ ኢንቨስትመንት ስነ ምህዳር ሙሉ በሙሉ ይለውጣል። ይህ ፕሮጀክት በተለይ አሁን ባለንበት ወቅታዊ ሁኔታ ላይ መገንባቱ ትልቅ መልእክት አለው። ኢትዮጵያ በብዙ ፈተናዎች ውስጥ አልፋ ዛሬም ቢሆን ታላላቅና ዓለምን የሚያስደንቁ ሜጋ ፕሮጀክቶችን የመገንባትና የማጠናቀቅ ጽኑ እና ጠንካራ አቅም እንዳላት በተግባር ያሳየችበት ማረጋገጫ ነው። ይህ የሚያሳየው ኢትዮጵያ ወደፊት እንጂ ወደ ኋላ እንደማትል፣ የኢኮኖሚ ሪፎርሟና የቱሪዝም ስትራቴጂዋ በትክክለኛና በዘመናዊ መስመር ላይ እየተጓዘ መሆኑን ነው። አርባ ምንጭ ላይ በቀለው ይህ አስደናቂ ሪዞርት የነገዋ የበለጸገች ኢትዮጵያ ሕያው አምሳያ ነው። በአረንጓዴው ተራራ መሃል ቆሞ ሰማይና ምድርን እያማተረ የሚሽከረከረው የአርባ ምንጩ ዘመናዊ ሪዞርት የሀገራችንን ገጽታ ለዓለም በአዲስ መልክ ያስተዋወቀ ድንቅ ስራ ነው። እናንተስ ምን ታስባላችሁ? ይህ ፕሮጀክት በቱሪዝምና በኢኮኖሚያችን ላይ ምን ያህል ተጽዕኖ ያመጣል ብላችሁ ታምናላችሁ? ሐሳባችሁን በኮሜንት አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ፕሮግራም ሌላ አስገራሚ ርዕስ ይዘን እስክንመለስ ሰላም ቆዩ።